እነሆ እስከ ዛሬ ዋሿቸው አንድ በአንድ በገዛ ኡስታዞቻቸው እየተዋረዱ ነው። እፎይ ዋሽቷል ይገደል ይፈለጥ ካሉበት አንዱ ነቢያቸው በአንድ ጥባት 9 ወይንም ደግሞ 11 ሚስቶቹን ወሲብ እንደሚያደርግ ተናግሬ ነበር። አልሐምዱሊላህ ተጠይቆ የመለሰው እንኳን መሰከርክልን። አዎ ነቢያችን መሐመድ በአንድ ሌሊት ከ9 ሚስቶቻቸው ጋር ተገናኙ የሚል ነገር ሰማሁ። እውነቱን ከእናንተ ለማወቅ ነው። ይሄ እኮ ጀግንነት እኮ ነው። ይሄን አታውቀውም? ዛሬ አንድ ወንድ አንድ ሚስቱን ማሳደር አቅቶት ምን አይነት ጀግና ነው የሚለውን ነገር የሚያሳይ ነው። ይሄ ውርደት መስሎ ነው። ከሚስት ጀግና ነበር የኛ ነብይ። አዎ የበርካታ ሰዎችን አቅም ተሰጥተዋል በወንድነት በኩልም። የሚገርመኝ ነገር ግን ማለት ነው 9 ሚስቶቻቸው ጋር ወይስ 9 ሚስት አገባ የሚለውንም ለመንካት ነው በዛው። ለማንኛውም እኛ ምንም የምናፍረው ነገር የለም። የኛ ነብይ ጀግና ነበሩ። ዛሬ አንድ ወንድ አንድ ሚስቱን በአግባቡ ማሳደር ማስተዳደር በወንድነቱ እንኳን ማለት ነው ያቃተው ሰው ባለበት ሰዓት ላይ 9 ሚስቶቻቸው ጋር በአንድ ሌሊት ሁሉንም ማርካት መቻል ማለት እኮ ኳሊቲ ጉዳት እኮ አይደለም። ይሄ የኛ ነብይ ጀግና ናቸው ማለት ነው የሚያሳየው። ይሄ እኮ ኳሊቲ ነው። ሐቂቃ በጣም ኃይለኛ ኳሊቲ ነው ይሄ። መልካም ኡስታዙ ሲናገር እንደሰማችሁት እንግዲህ ሙሐመድ በአንድ ቀን ማታና ሌሊት ማለት ነው 11 ሴቶችን ወይንም ደግሞ በአንድ ቀን 9ኙን ሳይታጠብ ከአንዷ ውስጥ እንትኑን አውጥቶ አንዷ ውስጥ እየጨመረ ወሲብ ሲያደርግ እንደነበረ ይሄም ደግሞ ጀግንነት እንደሆነ ተናግሯል። ይሄ ጀግንነት ነው ብላችሁ ታምናላችሁ? እንደዚህ አይነት ጀግንነት አለ? ኤኒዌይስ እኔ ጀግንነቱን ለነሱ ልተወውና ይህንን ሐዲስ ሲክዱ ነበረ። ይኸው ሳሂህ ቡኻሪ 268 ላይ ይገኛል። በግልጽ ሐዲሱ በአንድ ጥባት ወሲብ እንዳደረገ የሚናገር ነው። ቲክቶክ ላይ ያሉ ቀጣፊና ወራዳ ውሸታም ኡስታዞች ግን ይህንን ሐዲስ በመካድ እፎይ ቀጥፏል፣ ዋሽቷል ሲሉ ነበረ። ማይገናኝ ሐዲስ በማገናኘት ከሌላ ሐዲስ ጋር ከማይገናኝ ጋር በማገናኘት አይ አልተገናኛቸውም በማለት ሲቀጥፉ ነበር። እንግዲያውስ እፎይ ዋሽቷል ይገደል ካሉበት አንዱ ይሄ ነውና እንግዲያውስ ኡስታዙ በነብዩ ላይ የቀጠፈ እየዋሸ ነው ብላችሁ ታምናላችሁ? ወይንስ ቲክቶክ ላይ ያሉ ውር የሚሉ እውቀት አልባ የሆኑ ኡስታዞች የነብያቸው ገመና ለመደበቅ ድርጊቶቹን እየካዱ ነው? ውድ ሙስሊም እህት ወንድሞቼ የገዛ መጽሐፍቶቻቸውን በእንደዚህ አይነት መጠን የሚክዱና በገዛ ኡስታዞቻቸው የሚዋረዱትን ለምን ትከተላላችሁ? እነኝን እየተከተላችሁ ገሃነም እንድትገቡ አልፈልግምና እውነት ወደ ሆነው ክርስቶስ እንድትመጡ ጥሪ ያቀርብላችኋለሁ።